እኛ ኢትዮጵያውያን ብዙ ዋጋዎችን ከፍለናል፣ ብዙ መስዋዕትነቶችን ከፍለናል። በዚች ሀገር ጥላ ስለሆነ ለዚች ሀገር ይሁን ለመሰለን ጉዳይ ብዙ ዋጋዎች ከፍለናል እና ዋጋ የከፈልንላቸው ጉዳዮችን ስናይ አንዳንዶቹ በትክክል ዋጋ ሊከፈልላቸው መስዋዕትነት ሊከፈልላቸው የሚገቡ ጉዳዮች ናቸው። አንዳንዱ ደግሞ ዋጋ ሊከፈልለት የማይገባ የሚያስቆጭ መስዋዕትነቶችንም ደግሞ ከፍለናል። አብራራላችኋለሁ። ኢትዮጵያውያን የዚችን ሀገር ሉዓላዊነት ለማስጠበቅ፣ ነፃነቷን ለማስጠበቅ፣ እድገቷን ለማፋጠን የከፈልነው መስዋዕትነት በሙሉ ትክክልና ተገቢ ዋጋ መስዋዕትነት ሊከፈልለት የሚገባ ጉዳይ ነው። ምንም ጥርጥር የለውም። የሀገር ውስጥ ባንዳና የውጭ ሀገር ባዳ ተባብረው የዚህችን ሀገር ሕልውና አደጋ ውስጥ ለመጣል በተንቀሳቀሱበት ወቅት የከፈልናቸው መስዋዕትነቶች የህይወት መስዋዕትነት፣ የገንዘብ፣ የሀብት፣ የሪሶርስ መስዋዕትነቶች ትክክልና ተገቢ መስዋዕትነት ነው ብዬ አስባለሁ። በዛ ልክ ደግሞ ከጥንት ጀምሮ በሃይማኖት ተቧድነን የእኔ ሃይማኖት ይሻላል፣ የኔ ሃይማኖት ይሻላል፣ የእኔ ብሔር ይሻላል፣ የእኔ ብሔር ይሻላል በሚል ትልካሻ ምክንያት የከፈልናቸው የህይወት መስዋዕትነቶች፣ የገንዘብ፣ የሀብት ውድመቶች ደግሞ አላስፈላጊ መስዋዕትነቶች ናቸው ብዬ ነው የማስበው እና የኢትዮጵያውያንን ታሪክ ከጥንት ጀምሮ ስናየው የከፈልነው መስዋዕትነት ተገቢ የሆነ ነው፣ አንዳንዱ ተገቢ ያልሆነ ነው፣ አንዳንዱ ማለት ነው። እርስ በእርስ ስንናጭ ስንጋጭ የከፈልናቸው መስዋዕትነቶች አላስፈላጊ መስዋዕትነት ናቸው። የዚህችን ሀገር ዳር ድንበር ሉዓላዊነት፣ ነፃነት ለማስከበር እድገቷን ለማፋጠን ብለን የከፈልነው የትኛውን መስዋዕትነት ደግሞ ትክክለኛና ተገቢ መስዋዕትነት ነው። ስለዚህ ትክክለኛ ለሆነ ነገር መስዋዕትነት ከፍለናል፣ ትክክለኛ ላልሆኑ ጉዳዮችም ደግሞ መስዋዕትነት ከፍለናል እና አሁን ትክክለኛ ለሆኑ መስዋዕትነቶች የከፈልነውን ዋጋ ያክል ወይም ከዛ በላይ መስዋዕትነት ሊያስከፍለን የሚገባ መስዋዕትነት በኩራት ልንከፍልለት የሚገባ ጉዳይ ደግሞ ተነስቷል። የባህር በር ጥያቄ። ይህንን የሚያክል ህዝብ ይዘን፣ ይህን የሚያህል የቆዳ ስፋት ይዘን፣ ይህንን ሁሉ ሪሶርስ ይዘን በምስራቅ አፍሪካ የኛን ግማሽ ወይም ሩብ የማያክል የህዝብ ቁጥር ሪሶርስ ሀብት ባላቸው ሀገራቶች በር ተዘግቶብን ተቆልፈን የምንኖርበት ጊዜ ማብቃት አለበት። በየትኛውም አይነት አማራጭ የባህር በር ማግኘት የግድ ይለናል። ለዚህ የሚያስከፍለንን መስዋዕትነት ብንከፍል ተገቢና ትክክለኛ የሆነ መስዋዕትነት ነው እንጂ አላስፈላጊ መስዋዕትነት አለ። ላላስፈላጊ ጉዳይ ነፍሳችንን የሰጠን ገንዘባችንን የሰጠን ህዝቦች ሆነን ሳለን አስፈላጊ በሆነ ጉዳይ ላይ ደግሞ ወደኋላ ሊባል አይገባም። በቃ ከጥንት ጀምሮ ለነፃነቷ የከፈልነውን ዋጋ ያክል፣ ለዳር ድንበሯ ለሉዓላዊነቷ የከፈልነውን መስዋዕትነት ያክል ወይም ከዛ በላይ የባህር በር ለማግኘት መስዋዕትነት ለመክፈል መዘጋጀት አለብን። በዚህ ዙሪያ አንድነት ሊኖረን ይገባል። ልዩነት መኖር አለበት ብዬ አላስብም። በዚህ ጉዳይ ልዩነት የሚይዝ አካል ካለ ባንዳ ነው ማለት ነው። ለብዙ ተልካሻ ምክንያት ህይወት የገበርን ሰዎች ነን። ለብዙ ተራ ምክንያት ህይወት የገበርን ሰዎች ነን። ለዚህ ግዙፍ ጉዳይ ግን ምንም አይነት መስዋዕትነት ለመክፈል ደግሞ ወደኋላ ልንል አይገባም። አስፈላጊ ለሆነ ነገር መስዋዕትነት ከፍለናል። አስፈላጊ ላልሆነም ጉዳይ መስዋዕትነት ከፍለናል። ይሄ አስፈላጊ ናቸው ብለን ዋጋ ከከፈልንላቸው ጉዳዮች እኩል ወይም በላይ ስለሆነ ደስ እያለን በኩራት መስዋዕትነት ልንከፍል ይገባል። ልናጣጥለው አይገባም ለማለት ያህል ነው።